ጊዜው የአማጺው ኃይሎች ወደ ዋናዋ ከተማ አዲስ አበባ እየተቃረቡ የመጡበት ወቅት ነው። በከተማዋ ነዋሪ የፊት ገጽታ ላይ የመረበሽና የመደናገጥ ምልክቶች በግልጽ ይታዩ ነበር። በነዳጅ ማደያዎች አካባቢ ረጃጅም ሰልፎች ተስተውለዋል። ምናልባት ጦርነት ከተነሳ በሚል ስጋት ቀለብ እንዳይቸገሩ ለጥራጥሬ ሸመታ ሕዝቡ በየወፍጮ ቤት በብዛት ይታይ ነበር። ታዲያ በዚህ ወቅት ነው ግንቦት 13 ቀን 1983 ዓ.ም የኢሰፓ ዋና ጸሐፊ የጦር ኃይሎች ጠቅላይ አዛዥና የኢሂድሪ ፕሬዝዳንት ኮሎኔል መንግሥቱ ኃይለማርያም ከሀገር መውጣታቸው በኢትዮጵያ ራዲዮ አማካኝነት ለኢትዮጵያ ሕዝብ ይፋ የሆነው። ከግንቦት 13 ቀን 1983 አስቀድሞ ሚያዝያ 18 ቀን 1983 የኢሰፓ የፖለቲካ ቢሮ አባልና የኢሂድሪ ምክትል ፕሬዝዳንት ሌተናል ኮሎኔል ፍስሐ ደስታ፣ የኢሰፓ የፖለቲካ ቢሮ አባልና የድርጅት መምሪያ ኃላፊ ሻምበል ለገሰ አስፋው በጤንነት መታወክና በሥራ ብቃት እንከን በጡረታ መገለላቸው ተገለጸ። ከዚህ በተጨማሪም ኮሎኔል መንግሥቱ ኃይለማርያም ለአራት ባለሥልጣኖቻቸው ከፍተኛ ሹመትን ሰጥተዋል። በዚሁ መሠረት አንደኛ ሌተናንት ጀነራል ተስፋዬ ገብረ ኪዳን የኢሂድሪ ምክትል ፕሬዝዳንትና የዘመቻ መምሪያ ዋና ጸሐፊ፣ ሁለተኛ ኃይሉ ይመኑ በመንግሥት ምክር ቤት በምክትል ፕሬዝዳንት ልዩ አማካሪ፣ ሦስተኛ ተስፋዬ ዲንቃ የኢሂድሪ ጠቅላይ ሚኒስትር፣ አራተኛ ዓለሙ አበበ የኢሰፓ ድርጅት ጉዳይ ኃላፊ በመሆን ተሾሙ። ነገሮች እየተበለሻሹ በመጡበትና የአማጽያን ኃይሎች ወደ ዋና ከተማዋ እየተቃረቡ በመጡበት በዚያን ወቅት ሹምሽሩ ለምን እንዳስፈለገ ለብዙዎች ግራ አጋቢ ነበር። የአዲሱ ካቢኔ አባላትን ምርጫ በተመለከተ ለመጀመሪያ ጊዜ የአዲሱ ጠቅላይ ሚኒስትር ራሱ መርጦ ካቢኔውን እንዲያቋቁም ዕድል ተሰጠው። በዚህ የካቢኔ ምርጫ ካሳ ገብሬ፣ ገረመው ደበሌ፣ አሰግድ ወልዳማኑኤልና ወሌ ቸኮል ሳይካተቱ ቀሩ። ግንቦት 10 ቀን 1983 ዓ.ም ቅዳሜ ማታ ከጡረታ የተገለሉትና በአዲሱ ካቢኔ ያልተካተቱት እንደዚሁም አዲስ የተሾሙበት በተገኙበት በፕሬዝዳንቱ መኖሪያ ለአዲሶቹ መቀበያ ለቀድሞዎቹ መሸኛ የራት ግብዣ ተደረገ። በራት ግብዣው ላይ ፕሬዝዳንቱ ከወትሮ በተለየ መልኩ አንዳች ምግብ አልቀመሱም ነበር። አንዲት አምቦ ውሃ ብቻ ይዘው ትክዝ ብለው ተቀምጠው እንዳዩአቸው ሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በተሰኘው መጽሐፋቸው ላይ ጽፈዋል። ግብዣው እንዳለቀ ፕሬዝዳንት መንግሥቱ ኃይለማርያም ቤታቸው በራፍ ላይ ቆመው እንግዶቹን አንድ በአንድ አሰናበቱ። ይህች የራት ግብዣ የማትደገም የመጨረሻዋ እራት መሆኗ ነበር። ግንቦት 11 ቀን 1983 ዓ.ም ምሽት በዘመቻ ማዕከል ፕሬዝዳንቱን ጨምሮ ከፍተኛ የመንግሥት የሥራ ኃላፊዎች በተገኙበት ስብሰባ ተካሄደ። በዚያ ምሽት ኮሎኔል መንግሥቱ ኃይለማርያም አንዲት ሐሳብ ሰነዘሩ። ፕሬዝዳንቱ ቃል በቃል ያሉት የሚከተለውን ነበር። ወንበዴዎችን ለማሸነፍ የግድ የውጭ ኃይል ማስገባት ያስፈልገናል። ይህን ልታደርግ የምትችልና የምትፈቅድ ደግሞ ሰሜን ኮሪያ ናት። በመልእክት የሚፈጸም ጉዳይም አይደለም። ስለዚህ እኔ ራሴ መሄድ አለብኝ በማለት ፕሬዝዳንቱ ወደ ሰሜን ኮሪያ ለማቅናት እንደሚፈልጉ ይገልጻሉ። የፕሬዝዳንቱ ወደ ሰሜን ኮሪያ የመሄድ ዕቅድ ግራ የሚያጋባ ነበር። አማጽያኑ አዲስ አበባን ከበው አምቦን ይዘው በሰሜንና በሰሜን ምስራቅ በኩል እየገሰገሱ ደብረ ብርሃንና ፍቼ በስጋት ላይ ወድቀው ዛሬና ነገ አዲስ አበባ ይገባሉ እየተባለ የሸሸ ሰራዊት አዲስ አበባ እየገባ ሌላውም ከነመሳሪያውና ከነተሽከርካሪዎቹ ከነታንኮቹና ብረት ለበስ